አንተ ያየከሰረም እንዴ አቆሸሽኝ እኮ ይቅርታ ይኔት ወይንኪ በዚህ ጥረጊ ባክ ወደዛ ስንት እንደተገዛ ብታቅ ኖሮ የቆሻሻ ወረቀትን አታመጣም ነበር። ይቅርታ አልኩ አይደል እንዴ ሌላ ነገር ባንነጋገር። ይቅርታ ተቀየቀሬ እንደ ምንድነው ከዚህ በላይ ምን ነው? ምን ሆንሽ? ምን ባክ አንዱ ልጅ ነው እዚህ ጋር በእናት ልብሴን አበላሽቶታል። በቃ ትንሽ ነች ብዙም አታስፈግረው። በቃ እሺ አሁን እንሂድ። እኔ ርቦኛል ምሳ እንብላ። ዛሬ ወንድሜ እንደውዬለታለሁ አብረን ነው ምሳ የምንበላው። አቡዬ ና ጮኛዬን ተዋወቃት። እኛም አሁን ተዋወቅን እንዴ? መቼ? አሁን እኮ ተናድጄ ስለነበር ነው። እሺ ልብሴን አቆሸሻችሁ እሱን ነው እንዴ? አቡዬ ይባላል ወንድሜ ነው። ይኸውልሽ ይሄን ስራ እየሰራ ነው የሚያስተምረኝ። ሰውን ባለባበሱና በስራው አትገምቺ። ነይ ወንድሜ ሚስት አቡዬ ይባላለሁ። ጎበዝ ቆይ በቃ ምርጥ አይደውልም ማለት ነው። አታፈቅረኝም ማለት ነው። ያ ሁሉ ይለኝ የነበሩ ቃል ውሸት ናቸው ማለት ነው። እኔ ካልደወልኩ አትደውልም። በቃ ደግሞ ጥፋቱን እንኳን አያምንም። ይቅርታ ልጠይቃት ወይስ? ቆይ አልናፍቀው? ትወድኝማ ተደውል ነበር። እሱ ካልደወል አልደውልም። እንደው ለምን ሽነፈር ከወደደች ምን አይነት ተደውል ነበር። ስለዚህ ራሷ ትደውልልኝ። ግን እኮ ናፍቆኛል፣ አልቻልኩም። ፈጣሪ ሆይ በጣም ግን ናፍቃኛለች። እንዴ ለምን እጨነቃለሁ? እሱ አልፈለገኝም አይደለ? በቃ ምንድነው እሱ? ጫው ብቻ ነው ምግብ እኮ። ይቅርታ አሁን እቀይረዋለሁ። አልፈልግም። ማናጀሩን ጥራልኝ። እሱ አይስማ። ምግብ ምሰራውን ያባራታል። ምስኪን ናት። ኦኬ ምንድነው? በቃ ተረጋጊ። እና እኔ ምን አገባኝ? ማናጀሩን ጥራልኝ። ታሪኳን ብታቂ እንደዚህ አትይ። ምንድነው ታሪኳ? እስቲ ንገረኝ። አንድ ልጅ አላት። ብቻዋን ነው የምታሳድገው። ባሏ ሞቶ ነው? ይሙት ይኑር አይታወቅም። የተሻለ ህይወት አኖርሻለሁ ብሎ ከ4 ዓመት በፊት ነበረ ሊቢያ የተሰደደው። ሊቢያ ሲገባ ያወሩ ነበር። ከዛ ምን ተፈጠረ? የእሱም ድምፅ ጠፋ። እሷም እንዳረገዘች አወቀች። ቤተሰቦቿም ከቤት አባረሯት። ልጇን ወልዳ እዚህ እየሰራች ታሳድገዋለች። ልቤ እየፈራ ነው። ምን ነው ምን ሆንክ? እኔ ምን